ሰው ያስወርዳችሁ ሙሉቀን ይስተካከላል አራባካችሁ ቆሞ ሊቆሎ ይለናል ምናጽመው እንዴ ፍላጎቱን ሰርቶ ለህዝብ ማቅረብ ነው እኔ ማምነው ትልቅ ይቅርታ በእንግሊዘኛ ስለወራ ስምንቱን ዘፈን ቴዲ አፍሮ ነው ግጥምና ዜማ የግድ ድምጻዊ ብቻ ሳይሆን ስታይል ያለው ዘፋኝ ለማለት ነው የፈለኩት በናፍቆት ነው የከሰው እኔም በላው በቻተው አንተ ሲያስብ ነው የሚኖረው ልቤ ለማረፊያ ታለው የሚል ዘፈን አንጋፋዋ አርቲስት ኩኩ ሰብስቤ እነሆ የመጨረሻ ደጅ አዝማች አልበም ለአድማጭ ልታቀርብ ነው። ዛሬ እዚህ በሃርመኒ ሆቴል ተገኝተን ጋዜጣዊ መግለጫውን ለመከታተል የመጣ ነው። ሰላም ሰላም የዘመን ቲቪ ቤተሰቦች፣ ይህ ቅኝት የተሰኘው ፕሮግራማችን ነው። ፕሮግራሙ ምን እንደሚመስል አብረን የምንቃኝ ይሆናል። ተከተሉ። አራዳዋ ድምፃዊ ኩኩ ሰብስቤ ለዚህ ቀን ስለበቃች እንኳን ደስ አለሽ ማለት እንፈልጋለን። 9 ዓመቷ ጀምሮ የአማርኛና እንግሊዝኛ ሙዚቃዎችን የምሳ እቃዋን እንደ ከበሮ የተጠቀመች የክፍል ጓደኞቿን ታዝናና ነበረ። ወላጅ አባቷ ደጃዝማች ሰብስቤ ሽብሩ ጨዋ ታዋቂ ስለነበሩ በወቅቱ ታዋቂ የሆኑ ድምፃውያን በቤታቸው ይጋብዙ ነበረ። ኩኩም ይህንን እያየች በማደጓ ለሙዚቃ ያላት ፍላጎት እጅጉን ጨምሯል፣ እየጨመረ ሄዷል። በ15 ዓመቷ አባቷ ለአዝማሪዎች የሚሰጡትን ስነ ግጥም በማሰባሰብ ለድምፃዊ ሙሉቀን መለሰ ናኑ ናኑና የተሰኘውን ዘፈን አበርክታለች። ለመጀመሪያ ጊዜ በመድረክ ላይ ያቀነቀረችው ደግሞ ሂልተን ሆቴል በተዘጋጀ የ12ኛ ክፍል የተማሪዎች ምረቃ ድግስ ላይ ነበረ። ይህ የሙዚቃ እንግዲህ በወቅቱ ያቀረበችው ከአይቤክስ እና ከዋሊያስ ባንድ ጋር እንድትሰራ የመጀመሪያ መንገዱን ከፍቶላታል። በራስ ሆቴል ከአይቤክስ ባንድ ጋር ለአጭር ጊዜ የሰራች ሲሆን በሳምንት 5 ቀን ደግሞ ከዋሊያስ ባንድ ጋር በመሆን የመጀመሪያዋ ሴት ዘፋኝ ሆና በሂልተን ሆቴል መዝፈን ጀምራለች። ብዙም ሳትቆይ በጊዮን ሆቴል ሮሃ ባንድን ተቀላቅላ የመጀመሪያዋን እንግዳዬ ነሽ የተሰኘዋን ነጠላ ዜማዋን ከአለማየሁ እሸቴ ጋር ተጫወተች። በመቀጠልም ከሮሃ ባንድ ጋር ፍቅር በረታብኝ የተሰኘውን የመጀመሪያ አልበሟን ለአድማጮች አድርሳለች። ዛሬም ኩኩ የሮሃ ባንድ ትዝታና ናፍቆት ሁሌም አብሯት አለ። ሁለተኛውን አልበሟን አጅሬ መውደድን ከሰራች በኋላ መርካቶ በሚገኘው ሲኒማ ቤትና በሌሎች ቦታዎች ላይ ከሮሃ ባንድ ጋር በመደበኛነት ኮንሰርቶችን ማሳየት ጀምራለች። በመቀጠልም በጅቡቲ፣ በየመን፣ በአቡዳቢ እና በዱባይ የሙዚቃ ስራዎቿን አሳይታለች። ኩኩ ሰብስቤ ታዳጊ አርቲስት ሆና በነበረበት ጊዜ ከጋሽ ማሙድ አህመድ፣ ከተክሌ ተስፋስጊ፣ ከአሊብራ፣ ከሌቮንት ፎንዳንቺ እና ከመንገሻ ጌታውን ጋር በመሆን ስራዎችን አቅርባለች። በኢትዮጵያ የሙዚቃ ታሪክ ውስጥ ከበርካታ ወንድ አቀንቃኞች ጋር ሆነው የጥንድ ሙዚቃዎችን ብዙ ከሰሩ ድምፃውያን መካከል በግንባር ቀደምትነት ከሚጠሩት መካከል ኩኩ አንደኛዋ ነች። ድምፃዊት ኩኩ ሰብስቤ በ1950ዎቹ መገባደጃ ላይ ወደ አሜሪካ ሄደች። በፈረንጆቹ 1988 የመጀመሪያውን የአሜሪካ ኮንሰርት ለኢትዮጵያ አድናቂዎቿ አቀረበች። በመቀጠልም አሜሪካ በሚገኘው ዋና ዋና ከተሞች በዋነኝነት ደግሞ ከቴዲ መኮንን ጋር በመሆን ተከታታይ ኮንሰርቶችን ሰርታለች። ስለ ዛሬው አልበም ደግሞ ስናነሳ እንግዲህ ደጃዝማች በተሰኘው አዲስ የሙዚቃ አልበም ላይ 13 ያህል ሙዚቃዎች ተካተዋል። ከነዚህ 13 ሙዚቃዎች ውስጥ የ8ቱን ግጥምና ዜማ የሰራው ሰሞኑንም በተለያዩ ማህበራዊ ድረገጽ ስትከታተሉት እንደነበረው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ነው። ሌሎቹ ሙዚቃዎች ደግሞ በግጥም ገጣሚው ጋሽማ ገብረአብ፣ ገጣሚ መሰለ አስማማው፣ ገጣሚ ናትናኤል ግርማቸው የሰሩ ሲሆን ሞገስ ተካና ምስክር አወልን በግጥምና ዜማ በመስራት በአልበሙ ላይ ተሳትፈዋል። እንግዲህ
አብዛኛዎቹ ሙዚቃዎች 9 ያህል ደግሞ ያቀናበረው አቤል ጳውሎስ ነው። በዚህ ዘመን አሉን ከምንላቸው ድንቅ የሙዚቃ ባለሙያዎችና አቀናባሪዎች መካከል አንዱ ነው። ስለዚህ የዛሬው ደጃዝማች 8ኛው የኩኩ ሰብስቤ አልበም ምን አይነት መልክ አለው የሚለውን ስለ አልበሙ አጠቃላይ ሁኔታ ራሷ ተወዳጇ ድምፃዊ ኩኩ ሰብስቤ ትነግረናለች። እንግዲህ አቤል ጳውሎስ ነው ብዙዎቹን ዘፈኖች ከሁለት በቀር ያቀናበረው። ሁለቱን ዘፈኖች ደግሞ ማሩ ይባላል ያቀናበራቸው። ብዙም ግን ክሬዲቱን የሚወስደው አቤል ነው። አቤልዬ ካንተ ጋር በመስራቴ ከፍተኛ ደስታና ክብር ይሰማኛል። በጣም ነው ማመሰግነው ለዚህ ስለበቃን። በብዙ ውጣ ውረድም ስለተሰራ አንዳንዴ በፍቅር አንዳንዴ ደግሞ በጦርነት ከአቤልም ጋር ባለመገናኘት ጊዜያችንን ፈጅተንበታል እና ብዙ አመት ፈጅቷል። 7 አመት ያህል ፈጅቶብናል በሙሉ እስኪወጣ ዘፈኑ። ያው እንደምታውቁት ዛሬ ጊዜ ቀላል አይደለም አልበም መስራትና የኔ ብቻ ሳይሆን የብዙ ዘፋኞችም ችግር ነው። አንድ አቀናባሪ ለዚህ ሁሉ ዘፋኙን በዝቷል። በእኛ ዘመን ብዙ ዘፋኝ ጥቂት ነው፣ ሙዚቀኞቹም ደግሞ በቂ ነበሩ። አሁን ግን ባለው ሁኔታ አንድ ሰው ነው የሚያቀናብረውና ለዚህ ሁሉም ለብዙሃኑ ዘፋኞች ይሄን ሁሉ ስራ ለመስራት ትንሽ ይከብዳል። የራሳችን ኑሮ አለን፣ የራሳችን ሩጫ አለንና በዚህ ሲባል ይሄን ያህል አመት ፈጅቷል። አሁን የዛሬ 7 አመት የነበረኝ መልክና ዛሬ አንድ ላይ ሆነ ይሆናል ምናልባት ምናስቡ እንዴ ትንሽ ለፈገግታ ያለሽ ለሁሉም ጄኔሬሽን የሚሆን ዘፈን ነው። በነገራችን ላይ እኔ በምን አምናለሁኝ ሙዚቃ የዓለም ቋንቋ ነው እንደሚባለው የእድሜ ገደብ የለውም። ሙዚቃን ለመውደድ ለወጣቱ ጄኔሬሽን ብቻ ይሆናል ተብሎ ታስቦ መሰራትም ብዙ የለበትም። አንድ አርቲስት ፍላጎቱን ሰርቶ ለህዝብ ማቅረብ ነው እኔ ማምነው። ግን ደግሞ አውቃለሁኝ ሪትሞቹ ለምሳሌ በጣም ስሎ ብቻ የሆኑ እንደሆነ ለየትኛው ሰው የእድሜ ገደብ የሚገባውን አውቃለሁኝ። ይሄ እንዳይሆን በእርግጥ የተለያየ አይነት ሪትም አለው። ግን ደግሞ ትዝታ ዘፈኖችንም መስማት ወጣቱ ትውልድም እንዲማር እኔ እፈልጋለሁ። እኔ በልጅነቴ ነው እነ ሳምኩክን ከእንግሊዝኛ ዘፋኝ እነ ጥልዬንም ከዛም በላይ ያሉትን ትልልቅ ዘፋኞች ሁሉ ስንሰማ በልጅነት እድሜ ስሎ ዘፈኖችን ሁሉ ወድጀን ያደግኩትና የትውልድ መወራረስ እንዲኖር ነው የሚፈልገው። ትልቁ ከትንሹ ትንሹ ከትልቁ እንዲወስድ የአቅም እንዲኖር ሁሉም ዩኒቲ ያስፈልገዋል ባይ ነኝ እንጂ መገደብ የለብንም። እና አንድ ዘፋኝ ሲሰራ ስራውን ሲሰጥ የራሱን ሀሳብ ወስኖ ለሁሉ ይሄ ትውልድ ለዚህ ይሆናል ይሄኛው ለዚህ ይሆናል ማለት ሲጀመር ትክክልም አንሰራም። ስራችንን ደስ የሚል ነገር ብቻ ለህዝብ ጆሮ ማቅረብ ነው። ኢዳዝሜን ትልቅ ይቅርታ በእንግሊዘኛ ስለወራ ይሄ ማለት ደግሞ በእድሜውም ተለቅ ያለ ሰው እልት ለበለ ሮፍናን አይሰማም ማለት አይደለም ወይ ነው። እና ይሄንን ያልኩት ሚውዚክ ፍላጎት ነው፣ ሙዚቃ ፍቅር ነው። ስለዚህ ለሁሉም ጄኔሬሽን ራሱ መርጦ ይስማ ብዬ በተለያየ መልኩ በበኩሌ አዘጋጅቼ አቅርቤያለሁ። የተለየ ነገር ያለው ምንድነው? አንደኛውን ዘፈን የሰራሁት በክራር ነው። ሌላ ሙዚቃ የለውም፣ ክራር ብቻ ነው። በክራር ነው የተሰራው። እንግዲህ ለኔ ወድጄዋለሁ፣ እናንተም እንደምትወዱት ተስፋ አለኝ እና የተለየው ነገር እሱ ነው። ሌላ ድምፃዊ አብሮኝ አልሰራም። ቴዲ ፊቸሪንግ ሰርቷል። 4-3 ዘፈኖች ላይ ደግሞ ከኋላ ኳየር በመስራት ተባብሮኛል። አብረን ሰርተናል። እንዴት እንደተሰራና ፕሮዳክሽኑ በአጠቃላይ ምን ይመስል ነበር የሚለውን ነገር ባጭሩ ለማብራራት እሞክራለሁ። 12 ዘፈኖች ናቸው ያሉት የአልበሙ። 11ዱ ዘፈን በሙዚቃ የተቀነባበረ ሲሆን 12ኛው ዘፈን በክራር ብቻ ነው። ኩኩዬ እንዳለችው ቅድም
ድሮውን ስሜት ለማምጣት ወይንም ራሱን የቻለ አዲስ ውበት ስላለው አዲስ ነገር ስላለው ነው። እንግዲህ እነዚህን 12 ዘፈኖች የያዘውን የደጃዝማች የተሰኘውን የአልበም 8ቱን ዘፈን ቴዲ አፍሮ ነው ግጥምና ዜማ። ከ8ቱ ዘፈኖች ደግሞ 3 ዘፈኖች ግጥማቸው ያለቀ አልነበረምና እነሱን ደግሞ መሰለ ጌታሁንና ታላቁ ገጣሚ ይልማ ገብረአብ ተሳትፈውበታል። አንድ ዘፈን ሞገስ ተካ ግጥምና ዜማ፣ አንድ ዘፈን ደግሞ ነፍሱን ይማርና በቅርብ በህይወት ያጣ ነው መሰለ አስማማው ግጥምና ዜማ፣ አንድ ዘፈን የሱ አለ። አንድ ዘፈን ናትናኤል ግርማቸውና ምስክር አወል አንድ ላይ እየሰሩት አለ። አንድ ዘፈን ደግሞ እነ ፍሬዘር አበበ ወርቅ የጻፈው አለ። በአሬንጅመንቱ 9ኙን ዘፈኖች እኔ ነኝ ያቀናበርኳቸው። 2 ዘፈን ማሩ አለማየሁ ይባላል ማርቨን 2 ዘፈን እሱን የሰራው። አንድ ዘፈን ታምሮ አማረ የሰራው ዘፈን አለ። ይኸው ነው በአሬንጅመንቱ። በላይቭ መሳሪያ ብዙ ላይቭ መሳሪያ ነው የገባው። እነ ያሬድ ተፈራ፣ ዘሪሁን በለጠ፣ ግሩም መዝሙር፣ ጆኒ አክሊሉ፣ እነ ሳሙኤል አሰፋ፣ ስብሐት እንዳለ፣ በረከት ተስፋ ዝጊቤኪ እነዚህ ተሳትፈውበታል። በጊታር በሳክስፎን በተለያየ ላይቭ መሳሪያ እና ማስተሪንጉን ደግሞ ኪሩቤል ተስፋዬ ቆንጆ አድርጎ ነው የሰራው። ሚክሲንጉን እኔ ነኝ የሰራሁት ሁሉንም ዘፈኖች። ሁሉንም ዘፈን ማስተሪንግ ደግሞ የሰራው ኪሩቤል ነው። እንደ ፕሮዳክሽን ደክመንበታል። ብዙ ጊዜ የቆየ ነው። 7 ዓመት ማለት ከግጥሙም ከዜማውም ከአሬንጅመንቱም ከሁሉም አንግል እየተመካከርን ጥሩ ለማድረግ ሞክረናል። እናንተ ደግሞ እንደምትወዱት ተስፋ አለኝ። እንግዲህ በአጋጣሚ ነው በአጋጣሚ ይሆናል አይ ዶንት ኖ ስለሚፈልገኝ ይሆናል ወደ 20 ምናምን 26 ዘፈኖች ኢትዮጵያ ብቻ የሚሉ የሰራዋቸው አሉ። ያው በቃ እንግዲህ በአጋጣሚ መሰለኝ። ሶ ደጃዝማች አልበም የፊታችን አርብ ከቀኑ 10 ሰዓት ላይ በራሷ በኩኩ ሰብስቤ ዩቲዩብ ቻናል ላይ ይለቀቃል። ከዛ ቅዳሜ ወደ 4 ሰዓት አካባቢ ደግሞ 150 በላይ በሆኑ የውጭ ሀገር ዲጂታል ስቶሮች ላይ ይቀመጣል ማለት ነው። ከማርኬቲንግ እና በተለይ ከማስታወቂያ የመሳሰሉት ነገሮች ጋር አሁን ላይ ማርኬቱ የሚፈልገውን የፕሮሞሽን ዌዮች በሙሉ እየተጠቀምን እንገኛለን። እነዚህንም ያው ሶሻል ሚዲያ ላይ አውትፑታቸውን ወይንም ተደራሽነታቸውን እኛም እናንተም እያያቻቸው ነው ብለን እናምናለን። ሌላኛው አብዛኛው ከጥያቄ ጋር የተያያዙ ነገሮች ነው። በተለይ ከማርኬቲንጉ ጋር ልንመልስላችሁ የምንችለው። በዚህ አጋጣሚ ግን በዋነኝነት ያው ሳናሳስብ ማናልፈው ነገር የኮፒራይት ጉዳይ ነው። የኮፒራይት ጉዳይ ምንም አይነት የኮፒራይት ጥያቄ አንቀበልም። ወይንም ደግሞ ሌሎች ቻናሎች ላይ ተጭነው ወይንም ደግሞ ሌሎች ዲስትሪቢዩተሮች ላይ ተጭነው ብናገኛቸው አውቶማቲካሊ ያው ኮፒራይት ክሌም እናደርጋለን። ለሱም ምንም አይነት ክሌምም ሆነ ምንም አይነት ማስተዛዘኛዎችን ምናምን የማንቀበል መሆኑን ከዚህ በፊት በነበሩን የሌሎች አርቲስቶች የሙዚቃ ኮፒራይት ላይ አብዛኞቹን ያው አርቲስቶቹንም በግል በመደወል በመለመንም አክሰፕት ተደርገው ኮፒራይት ክሌማቸው ተነስቷል። ቅርብ ጊዜ የነበሩት አርቲስቶች ለምሳሌ የሚካኤል በላይነህን አልበም ኮፒራይት፣ የዳዊት ጽጌን
በተደጋጋሚ ኮፒራይት ክሌም ተልኮልን አርቲስቶቹ ፍቃደኛ ስለሆኑ አንስተናል። ያ ለመማማር ይረዳል በሚል አልፈነዋል። ከዚህ በኋላ ግን ይሄን ነገር ያው ግዕዝ ዲጂታል ክሪኤቲቭ ሚውዚክ ዲስትሪቢዩሽን ይሄንን አይቀበልም ለማለት ነው። 1 ሰዓት ይፈጅብኛል ብለህ ያሰብከው ስራ 12 ሰዓት ሊፈጅ ይችላል፣ 5 ቀንም ሊፈጅ ይችላል፣ 10 ቀንም ሊፈጅ ይችላል። የምትገድበው አይደለም ማለት ነው። እና እኩኩዬ በጣም ፍሎ ማድረግ ትችላለች፣ አብራ መሆን ትችላለች። ስንጫወትም ትጫወታለች፣ ስንሰራም ትሰራለች። እና በዚህ አጋጣሚ በጣም እንዲያውም ጎበዝ ነሽ ማለት ፈልጋለሁ እኩኩዬ። የዛሬ ጊዜ ደግሞ ደስ የሚለኝ ለስሜታቸው ደግሞ የሚዘፍኑ ዘፋኞች አርት እንደሱ መሆን አለበት። ሁሉንም ማካተት አለበት። ከውበትህ፣ ካነጋገርህ፣ ከድምፅህ እና እንዴት ልበልህ የግድ ድምፃዊ ብቻ ሳይሆን ስታይል ያለው ዘፋኝ ለማለት ነው የፈለኩት። በስታይልም የሚመጡ ዘፋኞች ደስ ይለኛል። የጀኔሬሽን ደግሞ በዚህ ስለመጣና ይሄንን እድል ስለተሰጣቸው በእኛ ጊዜ የለም ድምፃዊ ካልሆንክ ዋጋ የለም ያለ በፈለገው ቦታ ቢሆን ጥሩ ድምፃዊ ነን። ሁላችንም ጥሩ ድምፅ ነው የምናስረክበው። አለበለዚያ ስቴጅ ላይ ስትወጣ ትፈራለህ። እንደዚህ በስቱዲዮ በዚህ ቴክኖሎጂ የተሰራ ድምፅ ምክንያቱም ቀላል ነው። አንተ መስፈን ትችላለህ። እስቲ ሞክር። እውነቴን ነው። ማንም ሰው ሊዘፈን እንዲችል አድርጎታል። ቴዲ ከዘፈኖች ሁሉ የሚወደው ከደጃዝማች ሌላ ደግሞ እቺ የክራሯን ዘፈን በጣም ነው የሚወዳት እሱ። እኔ ግን በእውነት ሁሉንም ነው የምወዳቸው፣ ከልቤም ነው ደግሞ የምነግር። የእውነት ብዙም የማበላለጠው ነገር የለም የምልህ። ደጃዝማች ራሱ ኃይል ያለው ጉልበት ያለው ዘፈን ነው። በቃ ይሄንን ልል አልችልም። ጥሩ የሆነውን ነገር ሁሉ ሲመጣ ከጥሩ ሙዚቀኛ ጋር አሁንም በዚህ ትውልድ ካሉትም ካለፉትም ብዙ ከትልልቆቹም አብሬ ብሰራ ምንጊዜም ፈቃደኛ ነኝ። ደስ ይለኛል። ዱዌት ነው በጣም ነው የምወደው። አሁን የቀረ ነገር ስለሆነ ያው ተመልሶ ይመጣል። ጥሩ ጥያቄ ነው። ይሄ ነው የቀረው ነገር። አብሮ መስራት እንዴት አንድ ኮላቦሬሽን እንደሆነ በጣም ነው ደስ የሚለውና ያቀርቷል። ያ ቢመጣ ደስ ይለኛል። ግን ከሌ የምለው ነገር የለም። ልክ እንዴት ነው አረንጓዴ፣ ቢጫ፣ ቀይ፣ ሰማያዊ፣ ወይን ጠጅ እንደምታደንቂ ሁሉንም ቀለም እወዳለሁ። ዘፋኞቹም እንደዛ ነው። ያለ ምክንያት ዝነኛ አልሆኑም እና በእያንዳንዱ ዘፈናቸው ምናልባት የተለያየ አድናቆት አለኝ። በእውነት ሁሉን ነው የምወዳቸው። በዚህ አጋጣሚ ልናገር የምወደው ነገር አለ። እጅግ በጣም አድርጌ የማመሰግኗቸው ሰዎች አሉ። አንደኛው ቴዲ አፍሮን አመሰግናለሁ። ቀጥሎ ደግሞ ለዚህ ላበቁ በተለይ ዳዊት ሰለሞን በፕሮዳክሽን በማኔጅመንት እንደዚሁም መላኩ ላመሰግን እጅግ በጣም ወዳለሁ። በጣም ካለነሱ ይሄ ስራ እዚህ አይደርስም ነበር። አዎ እንግዲህ እዚህ የተገኛችሁት ሁሉ በሙሉ መቼም አክብራችሁን ስለመጣችሁ እናመሰግናለን። እንዳልኩት አድማጭ ጆሮ ገብቶ እናንተም ወዳችሁት በደስታ እንድትሰሙልኝ እንድትወዱልኝ ምኞቴ ነው። በጣም ነው የማመሰግነው። ደጃዝማች አልበም የፊታችን አርብ በራሷ በኩኩ ሰብስቤ ዩቲዩብ ቻናል የሚለቀቅ ይሆናል። ሁላችሁም እየገባችሁ አዳምጡ። ፕሮግራማችን ይሄንን ይመስል ነበር። ስለተከታተላችሁ እናመሰግናለን። በሌላ ፕሮግራም እስከምንገናኝ ባይ